ኢድሪስ አለይሂ ሰላም ስለ ኢድሪስ አለይሂ ሰላም ሰምታችሁ ታውቃላችሁ? ኢንሻአላህ ዛሬ ከውልደቱ እስከ ሞቱ እኔ ዛህራ እነግራችኋለሁ። ኢድሪስ አለይሂ ሰላም አወላለዱ እንዴት ነው? አሟሟቱስ እንዴት ነው? ምን አስተማረ? ስንት ዓመትስ ኖረ? ከሱስ ምን የምንማረው ነገር አለ? ከታሪኩ ምን እንማራለን? የሚሉትን ነገራቶች ዛሬ የምነግራችሁ ይሆናል። ኢንሻአላህ ማስረጃዎችን ብዙ እጠቀማለሁ። ከቁርአን እጠቀማለሁ፣ ከተፍሲር እጠቀማለሁ፣ ከሐዲስ እጠቀማለሁ። እንደዚሁም ደግሞ ቂሰቱል እስራኤልያም በተወሰነ መልኩ እጠቀማለሁኝ። ቂሰሱል አንቢያ እንደዚሁም ደግሞ አልቢዳያ ወኒሃያ፣ ታሪክ ጠበሪ እነዚህን እጠቀማለሁ። እየገባችሁ መመልከት ትችላላችሁ። እያንዳንዳቸውን ነገራቶች በማስረጃ ነው ማስቀምጠው በኢዝኒላህ። ኢድሪስ አለይሂ ሰላም ኢድሪስ አለይሂ ሰላም ሰነ ሙሉ ስሙ ልንገራችሁ። ኢድሪስ አለይሂ ሰላም هو ኢድሪስ ኢብኑ ያሪድ ኢብኑ መህለማኢል ኢብኑ ቂናን ማነው ኢብኑ ቂናና ኢብኑ አኑሽ ኢብኑ ሺዝ ኢብኑ አደም አለይሂ ሰላም። ስሙ ኢድሪስ የያሬድ ልጅ፣ የመሐኤል ልጅ፣ የቀይናን ልጅ፣ የአኑሽ ልጅ፣ የሺዝ ልጅ፣ የአደም አለይሂ ሰላም ልጅ። እነዚህ ናቸው ዝርዮቹ ማለት ነው። ዝርያው ወደ ላይ ሲሄድ ከሺዝ ልጅ ነው የመጣው። የአደም አለይሂ ሰላም የልጁ ልጅ ማለት ነው። እንደዛ ነው እንግዲህ ስሙ። ይሄንን ካየን ሺዝ አለይሂ ሰላም ውሊደ ፊ ባቢሎን፣ የተወለደው ምንድነው? ባቢሎን በምትባለው ሀገር ነው። ባቢሎን ማለት አሁን ላይ ኢራቅ ተብላ የምትጠራው ወይም ደግሞ ኢራቅ ተብላ የምትጠራው፣ ወቂላ በሌላም ደግሞ የተባለለ ፊል ሚስር ተብሎ የተነገረበት ሁኔታ አለ። ሚስር ተብላ ሆነ ወይም ደግሞ በእኛ አጠራር በግብጽ ማለት ነው። ግብጽ ላይ ነው የተወለደው ተብሎ ይነገራል። ይህን ታሪክ ጠበሪ ሙጀለድ 1 ላይ መመልከት ትችላላችሁ። እንግዲህ هو اول النبي بعد آدم عليه السلام وشيز عليه السلام። በአደም እና በሺዝ عليه السلام ቀጥሎ ከአደም እና ከሺዝ عليه السلام ቀጥሎ ያለ የመጀመሪያ ነብይ እርሱ ነው። ማለትም ሶስተኛው ነብይ መመልከት በላችሁ ማየዝም ትችላላችሁ ማለት ነው። ይሄን ቂሰሱል አንቢያ ላይ ተቀምጧል ማለት ነው። ስለዚህ ኢድሪስ عليه السلام ይህ ውድ ነብይ የተወለደው ባቢሎን ኢራቅ ውስጥ ነው ወይም ደግሞ ሚስር ውስጥ ነው የተወለደው። ከሁለት አንዱ ማለት ነው። እንግዲህ ትክክለኛው የትኛው ነው የሚለው ነገር ቁርአንና ሐዲስ ላይ ስላልተገለጸ አልቢዳያ ወኒሃያ ታሪክ ጠበሪ እንደዚህ ቂሰሱል አንቢያ ላይ የዑለሞችን ንግግርና የእስራኤልያትን ንግግር ነው ያስቀመጡት ማለት ነው። አላህ Subhanahu Wa Ta'ala እንግዲህ ይህን ነብይ ከተወለደ በኋላ ነብይ እንዳደረገው አላህ አዘ ወጀል ያስቀምጣል። በሱረቱል መርየም ምዕራፍ 19 ቁጥር 56 ላይ አላህ አዘ ወጀል ምን ይላል? ወዝኩር ፊል ኪታብ ኢድሪስ፣ ወዝኩር አስታውስ ፊል ኪታብ በመጽሐፉ ኢድሪስን አውሳ ይላል። ኢነሁ ካነ ሲዲቀን ነብያ፣ እርሱ እውነተኛ ነብይ ነበረ በማለት አላህ አዘ ወጀል ይናገራል። ይህ ነብይ ኢድሪስ አለይሂ ሰላም ለምን ኢድሪስ ተብሎ ተጠራ? ለምን ኢድሪስ የተባለ ይመስላችኋል? እስኪ ኮሜንት ጻፉ እናንተ። ሱሚያ ኢድሪስ አለይሂ ሰላም ሊከስረቲ ደራሰቲሂ ኩቱብ አላህ፣ የአላህ Subhanahu Wa Ta'ala መጽሐፍ እጅግ በጣም በመማሩና በጣም ብዙ በማንበቡና በመማሩ የመጣ ስም ነው። ኢድሪስ የተባለው ከዚህ ስራው ነው ወይም ደግሞ ከዚህ ሁኔታው ነው። ተፍሲር አልቁርጡቢ ይሄንን ያስቀምጣሉ ማለት ነውና ኢድሪስ አለይሂ ሰላም በጣም አንባቢ፣ መጽሐፍን ብዙ የሚያነብ እና የሚያጠና ስለነበረ ኢድሪስ ተብሎ ተጠራ ማለት ነው። ወደ ባህሪያቶቹ ስንመጣ ካነ አወሉ መን ኸጠ ቢልቀለም፣ መጀመሪያ ከሺዝ አለይሂ ሰላም ቀጥሎ ቀለምን በደንብ አድርጎ እየጻፈ ሰዎችን እያስተማረ በማስተማር በጣም ጎበዝ የነበረ ቀለምን በደንብ አድርጎ ያስፋፋ ሰው ነው ኢድሪስ አለይሂ ሰላም። እንደዚሁም ደግሞ በተጨማሪ ደግሞ አወሉ መን ኸጠ ሲያብን ወይም ደግሞ ልብስን መስፋት ለመጀመሪያ ጊዜ ያስተማረው ኢድሪስ አለይሂ ሰላም ነው። አይገርማችሁም? ልብስ መስፋት የሚባለው ነገር ልብስ እየሰፋ ከቆዳ ያስተማረ ለመጀመሪያ ሰው ነው። ወለቢሰ መኺጣ ያኒ በምንድነው የመጀመሪያው እሱ ነው። ከዚህም በፊት ደግሞ ሰዎች ቆዳ ይለብሱ ስለነበረ እሱ ለመጀመሪያ ጊዜ ልብስ ሰፍቶ ልብስን በመስፋት ለሰዎች ያበረከተ ሰው ነው። እንግዲህ መጀመሪያ ከሰራቸው ስራዎቹ ማለት ነው። ሁለተኛ ደግሞ ኢድሪስ አለይሂ ሰላም ከሰራቸው ስራዎች ደግሞ አወሉ መን ፈጠረ ፊል ዒልሚ ከማን ነظረ የተመለከተ ነው። ፊል ዒልሚ ንጁም የከዋክብትን እውቀት ማለትም ከዋክብት ስንት ናቸው፣ ስማቸው ምንድነው ምናምን ብለው አሁን የከዋክብት ጥናት እያደረጉ ከሚያደርጉት የመጀመሪያው ሰውና መጀመሪያ የከዋክብት ጥናት በሚለው የመጀመሪያው ሰው ማነው?
እንድሪስ አለይሂ ሰላም ነው። እንድሪስ አለይሂ ሰላም የከዋክብት ጥናት አድርጎ ያወቀ የመጀመሪያው ሰው ነው። እንደዚሁም ደግሞ የሚገርማችሁ ነገር ከዋክብት ጥናት ብቻ አይደለም ሂሳብንም እንደዚሁ ለመጀመሪያ ጊዜ ሂሳብ የሚለውን ቀመር ምናምን የሚባሉ ነገራቶችን ራሱ ማስተማር የጀመረ ሰው ነው። ይህንን ደግሞ ቪዲዮ ንሃያ ላይ መመልከት ትችላላችሁ። ሙጀለዳት ሐዲስ ማነው ቁጥር 100 ላይ ማለትም ገጽ 100 ላይ መመልከት ትችላላችሁ ማለት ነው። ሂሳብን እንግዲህ ለመጀመሪያ ጊዜ እንትና ነው የሰራው እያሉ ሰዎች ይፈለሰፋሉ። ነገር ግን ለመጀመሪያ ጊዜ እንድሪስ አለይሂ ሰላም ወይ ሺዝ አለይሂ ሰላም የልጅ ልጅ ያስተማረው ነው። ወይም የአደም አለይሂ ሰላም የልጁ ልጅ ሶስተኛ እና አራተኛ ትውልድ ማለት ነው። እሱ ነው ያስተማረው ለመጀመሪያ ጊዜ ሂሳብን የፈጠረው። أول من نظر في العلم والنجوم والحساب له الفيديو عن التاريخ الطبري يسكمتالو مالتنا لو دمو كان يرفع له كل يوم من العمل الصالح كما كم سروا من نسالت نبره مثل جميع أعمال بني آدم في زمانه بزمانه الله سبحانه وتعالى ملكم يسروا سوتشن ملكم سروج الله سبحانه وتعالى بس سبب يعني سو باستماراتهم ملكم سروج من السلة ينسوا نبره يعني آدم ልጆች ስራ ሁሉ በየቀኑ መልካም ስራው ይጻፍለት ነበር። በአደም ስራ የአደም ልጆች የሰሩት መልካም ስራ ለሱም ይጻፍለት ነበር፣ ምክንያቱም ስላስተማራቸው ማለት ነው። ገብቷችሁ ኋላ ሌላው ነገር ደግሞ انزل عليه 30 صحيفه 30 የሚደርሱ ጽሁፎች ወርደውለታል። አላህ አዘወጀል መለኮታዊ ራእይ ወይም ግልጠተ መለኮትን አውርዶለታል። 30 የሚሆኑ ጽሁፎችን አውርዶለታል። ጽሁፎች ስላችሁ ጽሁፍ ማለት ነው። እሱ ወርዶለታል። እንደሞ ተፍሲር ቁርጡቢ ላይ ያስቀምጣሉ ማለት ነው። እነዚህ እንደወረዱለት ይናገራል። ሌላው ምንድነው ዳዕዋው ምንድነው ጥሪው ምንድነው ሲባል ያኔ ጂሃዱ ጥሪው ጥረስ ያደርገው የነበረው ነገር አንደኛ የሚገርማችሁ ነገር ሂጅራ ያደረገው ለመጀመሪያ ጊዜ ሂጅራ የሚለውን ነገር ያስተማረው ነው። ሂጅራ ማድረግ የጀመረው እሱ ነው። ሁለተኛ ደግሞ ጂሃድ ፊ ሰቢልላህ የሚለው ለመጀመሪያ ጊዜ በሱ ነው የተጀመረው። እንደዚሁም ደግሞ ለመጀመሪያ ጊዜ ጣዖት አምልኮ የተጀመረው በሱ ጊዜ ነው። بعث تلك إلى قومه وده حزبوቹ تلك وكانوا قد فسدوا አበላሽተው ነበረ وعبدوا الأصنام እንደዚሁም ደግሞ ጣዖታትን ማምለክ ጀምረው ነበረ። قصص الأنبياء ላይ ይሄንን ያስቀምጣሉ። ከዛ በኋላ فدعاهم ጠራቸው إلى التوحيد ወደ ተውሂድ ጠራቸው وترك عبادة الأصنام የጣዖትን አምልኮ فكذبوه ከዛ በኋላ አስተባበሉት በማለት ቪዲዮ ንሃያ ላይ ያስቀምጣሉ። አስተባብለውታል ህዝቦቹ። ከዛ በኋላ በሚያስተባበሉት ጊዜ فأمره الله بالهجرة ሂጅራ እንዳደርግ አላህ Subhanahu Wa Ta'ala አዘዘው። ምንም ከነርሱ መካከል ማለት ነው አዘዘው። ከዛ በኋላ ታሪክ الطبሪ ላይ እንደተናገረው ከዛ ቀጥታ ምንድነው ይሄ فخرج ومعه جماعة قليلة إلى مصر ከዛ ወደ መስር እንትን አደረገ ሂጅራ አደረገ ማለት ነው። ሂጅራ አደረገ ከዛ አልቢዳያ ንሃያ ላይ እንደተቀመጠው ማለት ነው ሂጅራ አደረገ فدعا أهل مصر የሚስር ሰዎችን ዳዕዋ ማድረግ ጀመረ ኢላላሂ فآمنوا به وعظموه ከዛ በኋላ እነሱ አመኑበትኝ አተለቁት ከፍ አደረጉት ማለት ነው። ቂስ ሰላምቢያ ላይ እንደተቀመጠው። ስለዚህ ይህ ሰው መጀመሪያ ህዝቦቹ ቢክዱትም ቢሉትም ቢያስተባብቱም ወደ ምስር ከመጣ በኋላ ካስተማራቸውና አላህ Subhanahu Wa Ta'ala በብቸኝነት እንዲገዙ ካዘዛቸው ወደ ተውሂድ ከጠራቸው በኋላ እነዚህ ሰዎች በአንዱ አምላክ እንዳምኑ ሆነዋል ማለት ነው። ከዛ በኋላ እንግዲህ ወደ ሞቱ እየተጠጋን ነው። አላህ አዘወጀል ወረፈዐሁ መካነን ዐሊያ ብሎ በሱረቱል መርየም እንደጠቀሰው አላህ አዘወጀል ከፍ አደረገው። ኢብኑ አባስ ይሄንን ሲናገሩ رفع الى السماء الرابعه ወደ አራተኛው ሰማይ ተነስቷል ይላል ሰሂህ ቡኻሪ ሐዲስ ቁጥር 3207 ላይ አላህ አዘወጀል እንዳነሳው ያስቀምጣል ኢብኑ አባስ ረዲየላሁ ዐንሁ ማለት ነው። እንደዚሁም ደግሞ في حديث المعراج ያላህ መልእክተኛ አለይሂ ሰላቱ ወሰለም አረገው ሳለ ثم عرج الى السماء الرابعة ወደ አራተኛው ሰማይ አርጓል። فإذا أنا بإدريس أني إدريس ነኝ ብለው እንደተናገሩ ሰሂህ ቡኻሪ ላይ ሰሂህ ሙስሊም ላይ ያላህ መልእክተኛ አለይሂ ሰላቱ ወሰለም የተናገሩት ማለት ነው። ከዛ በኋላ قال انه له النبي صلى الله عليه وسلم ያላህ መልእክተኛ አለይሂ ሰላቱ ወሰለም ደግሞ አላቸው መርሐበን ቢልአኺ ሷሊህ ወነብይ ሷሊህ አንተ መልካሙ ነብይ መልካሙ ወንድሜ እንኳን ደህና መጣ በማለት ነብይ ሰለላሁ ዐለይሂ ወሰለም መርሐባ እንዳላቸው ይቀመጣል ማለት ነው። ከዛ በኋላ በዚህ ሁኔታ ላይ ግን የት ነው የሞተው በሰነ ህይወቱ ነው የተነሳው ወይስ አይደለም የሚለው ላይ اختلاف አለበትኝ። اختلفوا يعني برفعه اهل يعني هل مات ام رفع حيا
ሙቶ ነው የተነሳው ወይስ ደግሞ ሙቷል ተብሎ በሁለቱም ያን ሙቶ ነው የተነሳው ወይም ደግሞ ህያው ሆኖ ነው የተነሳው በሚለው ላይ እንትን አለ ልዩነት አለ። ከዛ በኋላ እንትኑ ግን ይሄ ራጅሁ ግን አብዛኛው የሚስማማበት ግን ያኔ قبضت روحه የተነሳው ምንድነው في السماء الرابعة በሰነ روحه ተነስቶ አራተኛው ሰማይ ላይ ነው የሞተው የሚለው የተሻለ እይታ አለው ማለት ነው። ይሄንን ነገር ያስቀምጣሉ። ይሄንን ደግሞ قال ሙጃሂድ ሚና رفع إدريس عليه السلام كما رفع عيسى عليه السلام ولم يمت ብለው አስቀምጠዋል። ሳይሞት ኢሳ عليه السلام ተነስቷል። إدريس عليه السلام የሞተው የት ነው ከሚለው ላይ ደግሞ وقال كعب الأحبار مات إدريس عليه السلام إنه بين السماء الرابعة والخامسة ብለው الفيديو النهائي ላይ አስቀምጠዋል ማለት ነው። ስለዚህ የሞተው ምንድነው አራተኛው ሰማይ ላይ ካረገው በኋላ አራተኛው ሰማይ ላይ ነው ህይወቱ ያለፈው እዛ ላይ ሞቷል ማለት ነው። በህይወት የለም አሁን። طيب እንግዲህ የሰው ሲሞት እድሜው ስንት ዓመት ነው የኖረው በዚህ ምድር ላይ ስንት ዓመት ኖረ ሲባል ካነ ዑምሩሁ 865 ዓመት ነው እዚህ ምድር ላይ የሞተው 865 ሰና ያ አላህ በጣም ብዙ ነው። على قول اهل الكتاب በመጽሐፉ ሰዎች አመለካከት ማለትም መጽሐፉ ሰዎች እንደተናገሩት ታሪክ الطبري ላይ እንዳስቀመጡት እድሜው ወደ 865 ዓመት እዚህ ምድር ላይ ኖሯል። من اخلاقه አኽላቁ ደግሞ ምንድነው በቃ ይሄ ጸባዩ ምን አይነት ሰው ነበረ ሲባል ሳቢር ታጋሽ ነበረ ያኔ ሳቢር ታጋሽ ነበረ። ወዙህዱ እንደዚሁም ደግሞ ምን ነበረ ይሄ ምንድነው ዛሂድ ነበረ የዱንያን ችላ ያለ ነበረ። ወከስረቱ ኢባዳን በጣም የሚያበዛ ነበረ። ወስዲቅ እንደዚሁም ደግሞ እውነተኛ ነበረ በማለት ቀሰሱል አንቢያ ላይ ያስቀምጣሉ ማለት ነው። በተጨማሪ እንግዲህ ከሱ የምንማረው ነገር ብሎ ተፍሲር ሰዓዲ ሲያስቀምጡ العبارة من قصته العبرة قصته يعني كسو من مارو نجر أن الله يرفع أهل العلم والعمل الصالح መልካም ስራ የሚሰሩ ሰዎችና መልካም የሚያደርጉ ሰዎች አላህ Subhanahu Wa Ta'ala ከፍ እንደሚያደርጋቸው አንደኛ በእውቀት ከፍ እንደሚያደርጋቸው ሁለተኛ ደግሞ ወለዓመል ሷሊህ በመልካም ስራቸውም ከፍ እንዳደርጋቸው አላህ Subhanahu Wa Ta'ala ይናገራል በማለት ተፍሲር ሰዓዲ ይናገራሉ ማለት ነው። እንግዲህ እስካሁን ያወራነው ነገር ቁርአን የመጀመሪያው ቁርአን ከሪም መረጃቸው ሁለተኛው ደግሞ ሰሂህ ቡኻሪ ሁለተኛው ሰሂህ ሙስሊም 83ኛው አራተኛው ደግሞ አልቢዳያ ወኒሃያ የኢብኑ ከሲር መጽሐፍ ሲሆን ሱረቱ ሳዲን ያብራሩበት ማለት ነው። ከ99 እስከ 101 ያለው ያብራሩበት ሲሆን ሌላው ደግሞ አምስተኛው ማስረጃ ታሪክ እስራኤል ነው። የእስራኤልያን ታሪክ الطبري ያስቀመጡት ማለት ነው። طبري ኢማም الطبري ያስቀመጡት ሱረቱ ሳዲን ሲያብራሩ ያስቀመጡት ነው። ሌላው ደግሞ ተፍሲር القرآن العظيم እሱንም ተጠቅመናል ኢብኑ ከሲር እንደዚሁም ደግሞ በጣም ብዙ ኢማም ቁርጡቢንም ተመልክተናል ማለት ነው። በዚህ መልኩ ነው ማስረጃውን በደንብ እንድትመለከቱት ነው። እሺ ያወራሁት ነገር እንግዲህ አሁን ዋናው ነገርና ትልቁ ነገር ከታሪኩ ምን እንማር የሚለው ነው። ከታሪኩ ምን እንማራለን? ይህ ሰው እንግዲህ ካነ يسبح الله في كل ساعة من الليل والنهار በሌሊትና በቀን አላህ Subhanahu Wa Ta'ala የሚያመሰግን ነበር። حتى لا تفتر شفته يعني ምላሱ ሳይቆጠብ ወይም ደግሞ ከፈራቹ ጭራሽ አይቋርጡም ነበር። አላህ Subhanahu Wa Ta'ala በሌሊትና በቀን ምን የሚያደርግ ነበር? የሚያወድስ ነበር። ይሄንን ደግሞ ምንድነው ኢብኑ ሙባረክ ያስቀምጣሉ ማለት ነው። እንደዚሁም قيل انه اول من جاهد في سبيل الله በመጀመሪያ ጊዜ በጂሃድ في سبيل الله ያደረገ ነው እና ምንድነው ይሄ መጀመር የሚባለውን ነገር ወይም ደግሞ ሰዎች ያላደረጉትን ነገር ማድረግ የሚባለውን ነገር ከዚህ ሰውዬ እንማራለን። ምክንያቱም ከዚህ ነብይ ስንማር ወደ ራሳችን እንድናመጣው ነው። ማንኛውም ነገር ያልጀመርነው ነገር ካለ ሰዎች ፈርተን ሊሆን ይችላል የሆነ ነገር እንትን ብለን ሊሆን ይችላል ያንን ነገር እንድንጀምር እንድንሰራ እንድንተገብር ያደርገናል። እንግዲህ የሰው ቅድም እንደተመለከትነው መጀመሪያ የሂሳብን ቀመር የሚባለው ነገር ሂሳብ የሚባለው ነገር ለመጀመሪያ ጊዜ የጀመረ ሰው ነው። የቀለምን በመስራት ያስፋፋ ሰው ነው። እንደዚሁም ደግሞ በተጨማሪ የንጁምን ወይም ደግሞ የከዋክብትን ዕውቀት ለመጀመሪያ ጊዜ ያስተማረ ሰው ነው። ለራሱ ተምሮ ለሰዎች ያስተማረ ሰው ነው እና መጀመር የሚባለው ነገር ወደ ኋላ ማለት እንደሌለብን መማር እንችላለን። ሌላው ደግሞ قيل انه اول من جاهد في سبيل الله ካለ በኋላ ደግሞ ሌላው ምንድነው كان اذا مشى في الارض يرى اثر قدمه انورا
በምድር ላይ በሚራመድ ጊዜ ኑር ይታይ ነበር። አንደኛ ይሄ የነብይነቱ ምልክት ሲሆን፣ ሁለተኛ ደግሞ የሚሰራቸው ስራዎች ከፍ እንዳደረጉት እንመለከታለን ማለት ነው። ሌላው ነገር ደግሞ ذكر في التوراة باسم አኹህ ተብሎ ተጠርተን አኹህ በሚባል በተውራትና በእንጂል ማነው በተውራት በሙሳ መጽሐፍ እንደተገለጸ ይነገራል። ግን ይሄ قصة الإسرائيلية ስለሆነ الله أعلم تفسير القرطبي ናቸው ያስቀመጡት። قال وهب ابن منبه رحمه الله تعالى من ያለው كان إدريس تقيا اللهን የሚፈራ ነበር خاشعا الله عز وجل የሚፈራ تقي الله عز وجل የሚጠነቀቅ ባሪያ ነበር። خشوع የነበረው ሰው ነበር። لا يغفل يعني ጭራሽ የማይዘነጋ ነበር عن ذكر الله سبحانه وتعالى ከመውሰድ طرفة عين ትንሽ የአይን ርግብግብት የአይን ቅጽበት ያክል እንኳን ራሱ الله سبحانه وتعالى ከማወደስ የማይቆጠብ ሰው ነበር በማለት ያስቀምጣሉና ከሱ ብዙ ነገር እንማራለን። በቃ ደግነትን እንማራለን፣ ጀግንነትን እንማራለን፣ አላህን መፍራትን እንማራለን፣ ቆራጥነትን እንማራለን። እንደገና ደግሞ መጀመሪያ ያደረገው ነገር ደግሞ ተውሂድ ነው አይደል? ተውሂድን መስበክን መጀመሪያ ቅድሚያ መስጠት ያለብን ለተውሂድ እንደሆነ እንማራለን። ወዘተ ነገራቶች ብዙ እንማራለን። እናንተ ምን ተማራችሁ ከታሪኩ የሚለውን ነገር ኢንሻአላህ ታስቀምጡልኛላችሁ። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። አላህ ይحفظكم። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።